ሰላም ክቡራትና ክቡራን ይህ አልፋ ግራፊክስ ፕሪንቲንግ ፕረስ ወይም ደግሞ አልፋ ህትመት ስራዎች ነው። ዛሬ የምንማማረው ስለ መሰረታዊ የሆነ የኮምፒውተር እውቀቶች ኮምፒውተር ስኪል ኦን ቤዚክ ትሬኒንግ ይሆናል። እዚህ ቶፒክ ላይ መሰረት አድርገን የተለያዩ ሐሳቦችን እያነሳን ግልጽ እያደረግን እንሄዳለን ማለት ነው። እስኪ የመጀመሪያውን ስላይድ እና ምን ይላል? why we learn computer skills የኮምፒውተር ችሎታ ወይም ዕውቀት መማርን ለምን አስፈለገ? ይህ በመማራችን የምናገኘው ጥቅም ምንድነው? ምንድነው? የመጀመሪያው ታምብኔል የመጀመሪያው ሐሳብ ነው የሚለው essential for modern life የኮምፒውተር ዕውቀት መያዛችን ለዘመናዊ ህይወት አሁን ላለነው ጊዜ የሚመጥን ነው። Computers and digital tools are now necessary for banking, education and accessing government services. ስለዚህ ምን ማለት ነው? አሁን ላይ የኮምፒውተር ዕውቀት በተለያዩ ዘርፎች በባንክ ሊሆን ይችላል፣ በትምህርት ቤት ሊሆን ይችላል፣ እንዲሁም የተለያዩ የገቨርንመንት ወይ ደግሞ የመንግስት አገልግሎቶችን አክሰስ ለማድረግ አስፈላጊ ነው ማለት ነው። ስለዚህ የዘመናዊነት ህይወት ስንለማመድ የኮምፒውተር ዕውቀትን ጎን ለጎን አውቀን መሄድ እንዳለብን፣ ካልሆነ ግን ባንክ ቤትም ሄደን የመንግስት ተቋማትን ወይም ደግሞ የተለያዩ የትምህርት ዘርፎችን ስንሄድ ያው በቂ ዕውቀት ከሌለን ከዘመናዊ ህይወት እንርቃለን ማለት ነው። ሌላው የኮምፒውተር ችሎታ ማዳበር የሚያስፈልግበት ዋናው ምክንያት ምንድነው? helpful for church tasks የቤተክርስቲያን አገልግሎቶች የቤተክርስቲያን ስራዎችን ለማሳለጥ የሜምበርሺፕ ሊስት ሊሆን ይችላል፣ የአባላቶቻችን ዝርዝር በደንብ ለመያዝ፣ ሪፖርቶችን ለማዘጋጀት፣ የተለያዩ መርሃ ግብሮችን ደግሞ ኢቨንቶች ሲኖሩ እንደዚሁ ቀደም ተከተላቸውን አስይዘን ያው ፕሮግራም ለማድረግ ወይም ደግሞ መርሃ ግብሩን ለማዘጋጀት እንዲሁም ደግሞ የበጎ አድራጎት ወይም ደግሞ በቮለንቲር አክቲቪቲዎች ላይ ለመሳተፍ እጅግ የኮምፒውተር ዕውቀት ማዳበርን አስፈላጊ ሆኖ እናገኘዋለን። ከዚህ በተጨማሪ speed up communications we can use email messaging apps to connect instantly with the church community and ministry partners globally። ስለዚህ የግንኙነታችን የምንገናኝበት በኢሜል ሊሆን ይችላል፣ በኢንስታንት የሆነ ሜሴጂንግ አፕ፣ በቴሌግራም፣ በዋትስአፕ፣ በሌሎች ፕላትፎርሞችም እርስ በርስ እንድንገናኝ የቤተክርስቲያኑ አባላቶች እርስ በርስ ተገናኝተን ስለ ቤተክርስቲያናችን እድገት፣ ስለ ማህበረሰባችን፣ ስለ አገልግሎት በደንብ እንድንነጋገር ያው ያስችለናል ማለት ነው። እነዚህን በመሰረታዊነት ካየን ወደ ሌላኛው ስላይድ ስንሻገር everyday use of computers በቀን ተቀን ውሏችን ኮምፒውተሮችን እንዴት ነው የምንጠቀመው? ለምሳሌ browsing the internet everybody in this day browse internet to access different things, for example researching Bible studies, checking local news or finding new hymns። ስለዚህ የመጽሐፍ ቅዱስን ለማድረግ ሊሆን ይችላል፣ ጊዜያዊ ማለት አዳዲስ አካባቢያችንን የሚመለከቱ ዜናዎችን ለማድመጥ ወይም ደግሞ መረጃ ለማግኘት፣ እንዲሁም ደግሞ አዳዲስ መዝሙሮች፣ አዳዲስ ወረቦች፣ አዳዲስ ክንውኖች ለመከታተል ያስችለናል ማለት ነው። ከዚህ በተጨማሪ ሜሴጂንግ መልእክት ለማስተላለፍ ቀን ተቀን ውሏችን የተለያዩ መልእክቶች ለመለዋወጥ ኮምፒውተሮችን መጠቀም እንችላለን። ስለዚህ sending quick texts or detailed emails to coordinate ministry activities የቤተክርስቲያናችን አገልግሎት በቴክስት ሊሆን ይችላል፣ በዝርዝር በሆነ መንገድ ደግሞ በኢሜል የተለያዩ ዶክመንቶች ሼር ለመላላክ ያስችለናል ማለት ነው። document preparation, writing sermons, creating teaching outlines and designing flyers ሌላው የተለያዩ ዶክመንቶች ለማዘጋጀት
የማስተማሪያ ዶክመንቶች ሊሆን ይችላሉ፣ የቤተክርስቲያን አገልግሎት ለማስተዋወቅ ፍላየሮች ለመስራት ሊሆን ይችላሉ። ለተለያዩ አገልግሎቶች ዶክመንቶችን ለማዘጋጀትም እንዲሁ ኮምፒውተራችን በቀን ተቀን ውሏችን ጠቃሚዎች ናቸው ማለት ነው። ከዚህ በተጨማሪ ዲጂታል ፔመንቶች ለማከናወን፣ ክፍያዎችን ለመፈጸም፣ ማኔጂንግ ቸርች ፋይናንስስ፣ ፔይንግ ቢልስ ኦንላይን ኤንድ አክሴፕቲንግ ዲጂታል ኦፈሪንግ ሴፍሊ። ስለዚህ ከቤተክርስቲያን አንፃር ስናየው የቤተክርስቲያን ክፍያዎች የተለያዩ የመብራት ሊሆን ይችላል፣ የውሃ ሊሆን ይችላል፣ ቢሎች ወይም ደግሞ ደረሰኞችን ለመክፈል በኦንላይን ኮምፒውተራችን ልንጠቀም እንችላለን። እንዲሁም ደግሞ አክቲቪቲ ዲጂታል ኦፈሪንግ የተለያዩ ኦፈሮችን የተለያዩ የሚሰጥ ነገሮችን በጥንቃቄ በስነ ስርዓት ለመቀበል ኮምፒውተሮችን በቀን ተቀን ውሏችን እንጠቀማለን ማለት ነው። ሌላው what is a computer? ኮምፒውተር ምንድነው? A computer is an electronic machine that takes in data, processes it according to a set of instructions and produces information as output. ኮምፒውተር ስል ምንድነው? የኤሌክትሮኒክ ማሽን ሆኖ ዳታ ተቀብሎ ዳታውን ፕሮሰስ በማድረግ ወደ ተለያዩ ትዕዛዞች በመቀየር ኢንፎርሜሽንን እንደ አውትፑት ወይም ደግሞ መረጃን እንደ አውትፑት የሚሰጠን የኤሌክትሮኒክ እቃ ወይም ደግሞ ማሽን ነው ማለት ነው። ኪ ፋንክሽን ኦፍ ኮምፒውተር፣ የኮምፒውተራችን ዋናው ጥቅሙ ምንድነው? it automates tasks, perform complex calculations and stores vast amount of data። ስለዚህ ኮምፒውተራችን የተለያዩ ስራዎችን ለማሳለጥ፣ ዘመናዊ ለማድረግ፣ አውቶሜት ለማድረግ፣ በኮምፒውተር ቤዝ እንዲሆን ለማድረግ ኮምፕሌክስ የሆኑ ካልኩሌሽኖችን በሰው አቅም በፍጥነት የሚሰሩ ማይችሉ የተለያዩ ስሌቶችን የሂሳብ ስሌቶችን ለመስራት ያስችለናል። እንዲሁም ደግሞ ብዛት ያለው ወይም ደግሞ ግዝፈት ያለው የዳታ ማከማቻ ለማድረግም ኮምፒውተራችን ይጠቅመናል። የተለያዩ ዳታዎችን በብዛት ለማስቀመጥ ያስችለናል። ኮምፒውተር የሚለው ቃል the term computer includes many devices varying by size, by power, by portability። ኮምፒውተሮች በተለያየ መጠን፣ በተለያየ ሳይዝ፣ በተለያየ የፓወር ወይም ደግሞ የፖርታቢሊቲ የመንቀሳቀስ ችሎታ እናገኛቸዋለን። as a list we have the desktop, laptop, tablet እና ስማርትፎን ብለን ካቴጎሪ እናደርጋቸዋለን። when we say desktop ስንል እዚህ ላይ መመልከት እንደምትችሉት it is office setup ወይም ደግሞ በኮምፒውተር ላይ on a table desk የሚቀመጥ ሲስተም ዩኒትም ያለው ሞኒተርም ያለው ማውዝ ኪቦርድ ያለው ከአንድ ቦታ ወደ አንድ ቦታ በቀላሉ ማንቀሳቀስ የማንችለው ምክንያቱም ባሉት ኮምፖነንቶች ምክንያት ከአንድ ቦታ ወደ ቦታ በቀላሉ ማንቀሳቀስ የማንችለው ይሁን እንጂ በጠረጴዛችን ላይ በማድረግ ሲስተም ዩኒት አለው፣ ሞኒተር አለው፣ እዚህ ጋር ማውዝ እና ኪቦርድ አሉት። ስለዚህ ዴስክቶፕ ኮምፒውተራችን በማይንቀሳቀስ ቦታ ወይም ደግሞ እንደ ወርክ ስቴሽን በስራ ቦታ የምንጠቀምበት አይነት ኮምፒውተር ነው ማለት ነው። ሌላው የኮምፒውተር አይነት ላፕቶፕ እንለዋለን። ላፕቶፕ ስንል ከቦታ ቦታ ይዘነው መንቀሳቀስ የምንችለው ወይም ደግሞ ፖርታብል የሆነ ኤሌክትሮኒክ ዲቫይስ ነው። ማውዙም ኪቦርዱም እዚህ ጋር እንደምታዩት አንድ ላይ ሞኒተሩም እንዲሁም ደግሞ ሲስተም ዩኒትም አንድ ላይ በመያዝ በቀላሉ ሻንጣችን ላይ በማድረግ ከአንድ ቦታ ወደ አንድ ቦታ ማንቀሳቀስ የምንችልበት አይነት ኮምፒውተር ነው። ሶስተኛው ታብሌት is also another type of computer ወይም ደግሞ በሳይዝ በፓወር እና በፖርታቢሊቲ ካቴጎራይዝ ስናደርጋቸው ኮምፒውተሮችን እንደ አንዱ ቀለል ያለ ሳይዝ ከላፕቶፕ ያነሰ ግን ፋንክሽናሊቲው በጣም ብዙ የሆነ ከአንድ ቦታ ወደ አንድ ቦታ በእጃችን ይዘን መንቀሳቀስ የምንችለው አይነት ኮምፒውተር ነው። በአራተኛ ደረጃ የምናየው ስማርትፎንስ this day ወይም ደግሞ አሁን ላይ በብዛት
በእያንዳንዳችን ኪስ ውስጥ የሚገኝ ዲቫይስ ነው ስማርትፎን ማለት። So this is also a type of computer that comes in a very small pocket size and portable type of computer ነው ይሄ ፖርታብል ነው ከቦታ ቦታ በቀላሉ ይዘን መንቀሳቀስ እንችላለን። ከዚህ በተጨማሪ ደግሞ የምንፈልጋቸው ታስኮች ኢሜል ሊሆን ይችላል ወርድ ፕሮሰሲንግ ሊሆን ይችላል መደዋወል መጻጻፍ የተለያዩ ማህበራዊ ሚዲያዎችን በቀን ተቀን ውሏችን የሚከናወኑ ክፍያዎችን መፈጸም የሚያስችለን በጣም እጅግ ጠቃሚ ኮምፒውተር ነው ማለት ነው። So according to their size, power and portability, we do have this kind of computers, a desktop, laptop, tablet and smartphone. Now let's continue and see how the computer system component, what are the computer system components. So a computer system requires two major parts to function. ኮምፒውተራችን እንዲሰራ ከሆነ ሁለት ትልልቅ የሆኑ ወይም ደግሞ ሜጀር የሆኑ ክፍሎች አሉት። የመጀመሪያው ክፍል ሃርድዌር ብለን የምንጠራው በእጃችን መንካት መዳሰስ የምንችለው በቀላሉ ፊዚካል ፓርት ወይም ደግሞ የውጫዊ አካሉ የሚያሳየን ከሆነ ይሄ ሃርድዌር ፓርት እንለዋለን። በእጃችን መንካት የምንችል መዳሰስ የምንችለው ከሆነ which is tangible የምንለው አይነት ከሆነ ማለት ነው። በሌላ በኩል ደግሞ ፋንክሽን ለማድረግ ኮምፒውተር ሶፍትዌር ያስፈልገዋል። ሶፍትዌር ማለት it is a set of instructions that perform a given operation or task. ስለዚህ ሶፍትዌር ማለት የሆነ የተሰጠን ስራ የሆነ የተሰጠን ትዕዛዝ በተሰጠው ልክ ማከናወን የሚችል ማለት ነው። እና ሶፍትዌር the programs and data that run the hardware ደግሞ በስነ ስርዓት ፋንክሽን እንዲያደርግ ማድረግ የሚችል ነው ሶፍትዌር ማለት። ስለዚህ ኮምፒውተር ሲስተም ሊሰራ ከሆነ ሃርድዌርም ያስፈልገዋል ሶፍትዌርም ያስፈልገዋል። እነዚህ ሁለት ሜጀር ኮምፖነንቶች ማወቅ ይጠበቅብናል ማለት ነው። ከዚህ በተጨማሪ ሰፋ አድርገን ስናየው ሃርድዌርን ወይም ደግሞ ውጫዊ የኮምፒውተር አካል የምንለው what is hardware ስንል hardware consists of the physical tangible parts of the computer system. For example, it will have input devices like that of keyboard, mouse. now input device የምንለው ከዩዘራችንን ወይም ደግሞ ከተጠቃሚዎች ወደ ኮምፒውተራችን የጽሁፍ ሊሆን ይችላል ኢንፑት ኢሜጅ ሊሆን ይችላል ለማስገባት ኢንፑት ዲቫይስን ለማስገባት የምንጠቀምበት ዲቫይስ ኪቦርድ እና ማውዝን ያጠቃልላል። ሌላው አውትፑት ዲቫይስ የምንለው እዚህ ጋር እንደምታዩት ለምሳሌ ሞኒተር አለን ስፒከር አለን ድምጽ ማውጫ ፕሪንተር አለን። ሶ እነዚህ ደግሞ ምን እንላቸዋለን አውትፑት ዲቫይሶች። ለምሳሌ ሞኒተር የምናየው ነገር ወደ ኤክስተርናል ወርልዱ እኛ የምናየው ነገር እንድናይ ስክሪናችን ላይ የማድረግ ችሎታ ያለው ነው። ስፒከር ደግሞ የምንሰማው ነገር በጆሮአችን የሚመጡ ነገሮችን ቅልብጭ አድርገን እንድንሰማ የሚያስችል ነው። ሌላው ፕሪንተር ስንል ደግሞ የሶፍት ኮፒ የነበረው የተለያየ ዶክመንት ወደ ሃርድ ኮፒ ወደ ጽሁፍ ወደ ዶክመንት የሚቀይርልን ነው። ፕሮሰሲንግ ስንል ሴንትራል ፕሮሰሲንግ ዩኒት አለ። ሌላው የኮምፒውተር ሃርድዌር ፓርት ነው። ሴንትራል ፕሮሰሲንግ ዩኒት ወይም ደግሞ the brain of the computer ይባላል። የኮምፒውተሩ ዋና ጭንቅላት ዋና እንቀሳቃሽ ነው። የኮምፒውተራችን ፍጥነትም የሚወሰነው በዚሁ አማካኝነት ነው። ኮምፒውተራችን ፈጣን ነው ይዘገያል ለማለት የሴንትራል ፕሮሰሲንግ ዩኒቱ አቅም ወሳኝነት አለው ማለት ነው። በተጨማሪ ስቶሬጅ ወይም ደግሞ ማከማቻ ኮምፒውተር ቀደም እንዳልነው ዳታዎች አሉት። ዳታዎች መከማቸት አለባቸው መቀመጥ አለባቸው። በቋሚነትም ሊሆን ይችላል በጊዜያዊነትም። በጊዜያዊነት ለመጠቀም ቴምፖራሪ አክሰስ የምናደርገው we can use the random access memory ወይም ደግሞ RAM የምንለው ሚሞሪ መጠቀም እንችላለን። እዚህ ጋር እንደምታዩት ቺፕሴት ነው። ከዚህ በተጨማሪ we have hard drives. the hard drive ስንል hard drive ያው secondary storage device በመባል ይታወቃል። it could be hard disk, it could be SSD or HDD. ስለዚህ hard driveአችን ዳታዎችን ለማከማቸት የሚያግዘን ትልቅ ቱል ነው ወይ ደግሞ ሃርድዌር ነው ማለት ነው። So the CPU
ሲፒዩን እስኪነጥለን ለማየት እንሞክር። ሴንትራል ፕሮሰሲንግ ዩኒት ወይ ደግሞ ሲፒዩ ማለት it is the brain of the computer. It executes every instruction and calculations. እያንዳንዱ ስሌት እያንዳንዱ ትዕዛዞችን በሃርድዌር አማካኝነት የሚመጡ ጥያቄዎችን እያስተላለፈ ወደ ትርጉም ያለው ስራ የሚቀይርልን ነው። ሌላው ፋንክሽን ነው። ፋንክሽን ስንል function of the CPU it fetches, it decode, execute and write back the results of all actions you take on the computer. ስለዚህ CPU ስንል brain of the computer ነው። ጥቅሙ ደግሞ ምንድነው? ፌች ያደርጋል፣ ዳታ ይቀዳል ወይም ደግሞ ፌች ይገለብጣል፣ ዲኮድ ያደርጋል፣ መመስጠር ካለበት ያመሰጥራል፣ ኤክሲኪዩት መደረግ ካለበት ኤክሲኪዩት አድርጎ ዲስፕሌይ እንዲሆን ያደርጋል እና ደግሞ it writes back the results of all actions you take on the computer. ስለዚህ ኮምፒውተራችን ላይ የምናደርጋቸው እያንዳንዱ እንቅስቃሴዎች በሲፒዩ አማካኝነት የሚከወኑ ይሆናል ማለት ነው። ሌላው ለይተን ስናየው እዚህ ጋር የሃርድዌር ፓርት ራም ወይም ደግሞ ራንደም አክሰስ ሚሞሪ በመባል የሚታወቀው ሚሞሪ ነው። ሚሞሪ በተለያየ ሳይዝ ሊመጣ ይችላል። there is a short term memory stores data that programs are currently using. አሁን ላይ ኮምፒውተሮች እየተጠቀሙት ማለት ጀነሬት ያደረጉት ያለውን ዳታ ሆልድ አድርጎ ወይም ደግሞ ይዞ የሚቆይ ነው። ሾርት ተርም ሚሞሪ ነው። ራም ስንል በቋሚነት ዳታውን ይዞ መቆየት አይችልም ማለት ነው። ለጊዜው ለአጭር ተርም ይዞት ይቆይና በኋላ ላይ ኮምፒውተሩ ሲጠፋ ግን ዳታውን መልሰን ማግኘት አንችልም ማለት ነው። it stores running programs when you open word or a web browser it loads into ram. ስለዚህ ራን የሚሆን ፕሮግራሞች ስቶር ያደርጋል። ለምሳሌ ወርድ ከከፈትን ክሮም ሊሆን ይችላል፣ ፋየርፎክስ ዌብ ብራውዘራችን ከከፈትን ቶሎ በራም አማካኝነት ራን ይሆናሉ ማለት ነው። እና ከሃርድ ድራይቭ ወይም ደግሞ ከሰከንደሪ ስቶሬጅ ዲቫይስ ጋር ካናጻር ነው it is very faster than hard drive ነው። it allows programs to run smoothly and quickly. more RAM it will open more programs. ምንድነው የራማችን ፍጥነት በተለያየ ሳይዝ ሊመጣ ይችላል። it could be 4GB 2GB 8GB 16GB ያለ ይለያያል እና የተሻለ ፍጥነት ያለው ራም በአገኘንበት ቁጥር የተሻለ ደግሞ ፕሮግራሞች የመከፈት እድላቸው ወይም ደግሞ ኮምፒውተራችን ኢፊሺየንትሊ የመስራት አቅሙ ይኖራል ማለት ነው። ከዚህ በመቀጠል የምናየው ሰከንደሪ ስቶሬጅ ዲቫይስ ወይም ደግሞ ሃርድ ዲስክ የምንለው ነው። The hard disk is a long-term storage where files, programs, and the operating system are permanently saved. በቋሚነት የኦፕሬቲንግ ሲስተም ፕሮግራም ፋይሎች እንደዚሁ የሚከማቹበት ነው። hard disk drive means it could be traditional slower spinning disk. ስለዚህ የሚዞር ዲስክ ነው። ሁሌም ድምጹን በደንብ ይሰማል። ኮምፒውተር ላይችን ስንከፍት ስፒን የሚያደርግ የሚዞር ዲስክ አለው ከውስጥ it is slower but the modern one ወይም ደግሞ ዘመናዊ የሆነው ግን ምንድነው the solid state drive ወይም ደግሞ the SSD የምንለው ነው። it have much faster and no moving parts. it doesn't need to spin. መዞር አይጠበቅበትም። ስፒን ማድረግ ስንል መዞር ነው ማለት መሽከርከር አይጠበቅበትም። no moving parts. SSD is faster than HDD ወይም ደግሞ solid state drive የምንለው አይነት secondary storage device hard disk ሆነ ከኤችዲዲ ወይም ደግሞ ሃርድ ዲስክ ድራይቭ ድሮ ከነበሩት የተሻለና ዘመናዊ ነው። ስለዚህ ፍጥነቱን በዛው ልክ ነው ማለት ነው። ስለዚህ SSDs faster than HDD እያልን እንገኛለን ማለት ነው። ከዚህ በመቀጠል ኢንፑት ዲቫይሶች የምንላቸው ምንድናቸው? ስቲል እያወራን ያለነው ስለ ሃርድዌር ፓርት ነው። devices used to enter data or control signals into the computer. For example, we have the keyboard for typing text and commands. የተለያዩ ጽሁፎች የተለያዩ ትዕዛዞችን ለመስጠት ኪቦርድ እንደ አንድ ኢንፑት ዲቫይስ እንጠቀማለን። ሌላው ማውዝ ነው። ማውዝ for pointing and clicking እዚህ ጋር እንደምታዩት ፖይንት እና ክሊክ ለማድረግ። በሶስተኛ ደረጃ ያለን we have the touch screen for direct interaction with the display. If they are touch screen that means we are able to access those with our fingers. በጣታችን አማካኝነት የተለያዩ ዳይሬክት ኢንተራክሽኖች ስናደርግ ነው። ስለዚህ touch screen ወይም ደግሞ እጃችንን እንደ አንድ ኢንፑት ዲቫይስ ነው
ማይክሮፎን ፎር ሪኮርዲንግ ኦዲዮ ኦር ቮይስ ኮማንድስ የተለያዩ ድምጾችን ለመቅዳት እንዲሁም ደግሞ በድምጽ አማካኝነት የተለያዩ ትዕዛዞችን ለመስጠት እንዲሁ ያግዘናል ማለት ነው። ስለዚህ እዚህ ላይ ኢንፑት ዲቫይሶችን በተለያየ መልኩ እንዴት ነው የሚሰሩ አይተናል። በመቀጠል output devices used to display data or transmit information from the computer to the user output devices የምንላቸው ደግሞ ከኮምፒውተሩ ሲስተም ወይም ደግሞ ከዲቫይሱ ወደ ዩዘር ወይም ደግሞ ወደ ተጠቃሚው ኢንፎርሜሽንን ዲስፕሌይ የሚያደርጉ ዳታን ዲስፕሌይ የሚያደርጉ ናቸው። we can take as example the monitor or screen. It displays visual information. It could be video, image, or numerical data. It displays different visual information by የሚታዩ ምስሎችን ለማቅረብ ሞኒተር ወይም ደግሞ ስክሪን ያግዛል። ከዚህ በተጨማሪ speakers or headphones it outputs audio ድምጽን ያው እንደ አውትፑት አድርጎ ለማውጣት ይችላል ማለት ነው። ከዚህ በተጨማሪ printers it produce hard copies of documents. ፕሪንተር ደግሞ ያው የተለያዩ ሃርድ ኮፒ ኦፍ ዶክመንቶችን ለማውጣት ያግዘናል ማለት ነው። ስለተከታተላችሁን እናመሰግናለን። ያው የተወሰነ ጠቃሚ ነገር ቲፖች ስለ ኮምፒውተር ቤዚክ ነው እንዳገኛችሁ እናምናለን። በተለይ ደግሞ ስፔሲፊካሊ ስለ ቤዚክ ኮምፒውተር ሃርድዌር በሚቀጥለው እንደ ሁለተኛ ክፍል ስለ ሶፍትዌር ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። እናመሰግናለን።